አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡም ኢክራም ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። አገሬ የተገባሁ እንግዲህ 3 ወሬ ያው እንግዲህ ስራ ላይ ነበርኩኝ እስካሁን ድረስ ገብቼም አላቅ። ላኪን ግን ኢንሻአላህ ከዚህ በኋላ ቪዲዮ ለቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ ውድ ቤተሰቦቼ። እንግዲህ ቡና ይሄን ይመስላል። እንደዚህ ነው ማለት ነው። ይሄ ማንጎ ነው። ገና እንትን አላለም። እዚህ ደግሞ ቡናዎች ናቸው። ኢትዮጵያ የምትመጡ ሰዎች ደግሞ ካላስ ፊታችሁን እንኳን ብትሸፈኑ ተሸፋኝ ብኩኑ አላህ እንትን ብሎላችሁ፣ ግን እጃችሁ መጥቆሩ አይቀርም። ስለዚህ ከተሸፈናችሁ ፊታችሁ አይጠቁርም። ቡና ይሄን ይመስላል። አሁን ቡና ለለቅም ነው ማለት ነው። ቢስሚላህ ውድ ቤተሰቦች ቻናሌ የተመጣሁ ጀምሬ 3 ወሩ ቪዲዮ ለቀቅ የማላቅ። ባለፈው ልጅን ስድር ብቻ አንድ ቪዲዮ ለቀቅ ያለሁ። ምክንያቱም እዛ ሀገር ኔትወርክ በጣም ያስቸግራል። ስለዚህ እኔ ዋይፋይ ቀፎዋን ገዝቼ አልመጣሁም ነበረ። ወላኪን ለ3 ወር ሞልቼ ነበር፣ ድክም ያለ ነበር። አሁን ግን ሊያልቅ ነው ኢንሻአላህ። 12000 ብር ዋይፋይ ነው ድካማ ያለ አይደለም። እሱን ገዛለሁ ማለት ነው ኢንሻአላህ። ስለዚህ ወዲ ሀገር ስመጣ ያው ወዲ ሀገር ከመጣሁ በኋላ ስላመጣጤም ስንት ኪሎ እንደሚፈቀድም እንትን አላልኩም፣ ቪዲዮ አልሰራሁም። ወላኪን ግን እንትን ኔትወርክ ስለሌለ ነው ኢንሻአላህ። ቪዲዮ ደግሞ እሰራለሁ እንዲያላህ ፍቃድ ኢንሻአላህ። አሁን ግን ይሄ ቪዲዮ ምናልባት ከደረሳችሁ አገር ውስጥ ገብታችሁ በቀላል ነገር መኖር ይቻላል። ምንም የሚያስቸግር ነገር የለም። 100,000 ብር ብትይዙ ቤት አላችሁ፣ መኖሪያ ቤት አላችሁ ነው። ባይሆን ቤት አልተከራያችሁ 100,000 ብር ይበቂ ነው። 100,000 ብር ራሱ ማለት ነው። በቃ ዶሮ አርብታችሁ ትኖራላችሁ ማለት ነው። ሴቶቹ በቤታችሁ ማለት ነው። ለምሳሌ ቤት አላችሁ፣ ወንዶቹ ሌላ ስራ ይሰርተው ሌላውን ነገር እንትን ይበሉ። ወላኪን ግን 10 አስካኪቶ ዶሮ ቢኖራችሁ ጨው፣ ስኳር፣ ሽንኩርት ይሄን ነገር ችላችሁ ትኖራላችሁ ማለት ነው። ጤፍ አንድ ጊዜ ነው የሚገዛው፣ ችግር የለውም። መቼም እዛ ገበያ ውድ ቢሆንም ቤት ጥጋብ ነው ይኖራል። ስለዚህ መኖር አንችልም ብላችሁ 100,000 ብር ምን ታረጋለህ እያላችሁ በሰው ሀገር እድሜያችሁን ጉልበታችሁን ጨርሳችሁ አትኑሩ ነው የምላችሁ። ምንም በቀላል ይኖራል። ኢትዮጵያ ውስጥ ገብታችሁ በቀላል መኖር ይቻላል። ስለዚህ ቶሎ ነው የምለው ማለት ነው ውድ ቤተሰቦች። እኔ አሁን ስንት በጎች አሉ መሰላችሁ ቤት የሚወልዱ ማለት ነው። እኔ ስመጣ ወደ 18 በጎች አሉ ወላዶች ብቻ፣ ግልገሎቹ ምኖቹ ሳይቆጠሩ ማለት ነው። አሁን የተመጣው ወልደዋል፣ ግልገል የያዙ አሉ። ስለዚህ 2 በግ ብንሸጥ 1 ኩንታል እናወጣለን። በቃ አለቀ፣ ይኖራል ማለት ነው። ስለዚህ የበጎቹን ደግሞ እንደዚህ አድርገን እናጠራቅመዋለን። እንደዚህ ማለት ነው። እዚህ ሰርቪስ አለ የበግ ማደሪያ
ይሄ ይጠራቀምና እዚህ ቡናው ላይ ይሆናል ማለት ነው። በቀላል ዘዴ መኖር ይቻላል። ምንም የማይኖር የለም፣ ይኖራል። ስለዚህ ቶሎ እላችኋለሁ ውድ ቤተሰቦቼ፣ ቪዲዮ በዚሁ ያልቃል ስለማይጭንልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል።